ኤፌሶን ላይ እስቲ እንሂድና ላንብብላችሁ። እንደዚህ ይላል ከቁጥር 10 ጀምሮ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡን በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ርስትን ተቀበልን። ዋው! ርስትን ተቀበልን። ዛሬ ቆም እንድንል ቀስ እያልን ከኔ ጋር እግዚአብሔርን ቃል እያየን እንድንሄድ እፈልጋለሁ። ርስትን ተቀበልን። ርስቱን ተቀብለናል። በማን? በክርስቶስ። ምን ያህልን? ያመንን እኛ የዳንን ርስት ምን አለን? ተቀበልን። ቃሉ ነው የሚለው ተቀበልን። እጃችሁ ላይ ያለ ርስት ተቀብላችኋል? ርስት የት አለ ርስቱ? ገና ስንገባ ነው ወደ መንግስተ ሰማያት ወይስ አሁን ተቀበልን? የእግዚአብሔር ቃል ተቀበልን። መች? ያመንን እኛ ተቀበልን። ኦልሬዲ ተቀብለናል። ተቀብለናል። ምኑ? ርስቱን። የት አለ ብንባል የት አለ ነው የምንለው? ገና ወደ መንግስተ ሰማያት ስንገባ እግዚአብሔር ስፍራን የሆነ እንትንን ከልሎ በስማችን በምናምን ይሰጠናል። ያ ነው ርስት ልንለው። ስፍራ ነው ርስት። ርስታችን ስፍራ ነው። ይህን እንደ ጥያቄ ለእናንተ ልተው ስለምመጣበት እና እዚህ ጋር ጳውሎስ እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። በቃ ጨረስን። ርስትን ተቀበልን። ተቀብለናል። ርስት እመኑ። አብርሃምም አመነ። እመኑ። ርስትን ተቀብለናል። በክርስቶስ ስናምን ርስትን ተቀብለናል። አብርሃም የት አለ? የት አለ ዘሬ የገባበት? የት አለ ዘሬ? ሳላይ የት አለ አላለ። አመነ። እግዚአብሔር እንደተናገረው ለዘሩ ያንን ለአብርሃም የሰጠው ርስት ሰጠ። አብርሃም በዛ ዘመን አልነበረም፣ ይስሐቅም አልነበረም፣ ያዕቆብም አልነበረም። ግን መልሶ ለእነ አብርሃም ወደ ተናገረው ወደዛ ስፍራ ወደ ርስታቸው እግዚአብሔር አገባቸው። እግዚአብሔር ታማኝ አምላክ ነው። እህቴ ወንድም ይነግራችኋለሁ፣ እኛና እናንተ በክርስቶስ ርስትን ተቀብለናል። የምን ርስት ነው? የስፍራ ርስት ነው? የሀገር ርስት ነው? የገንዘብ ምንድን ነው ርስቱ? የምን ርስትን የተቀበልነው? ርስታችን ምንድን ነው? ስፍራ ነው? ሰማይ ነው? እስቲ ላንብብላችሁ። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንድንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አመናችሁ፣ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው። ክብር ለኢየሱስ ይሁን። መንፈስ ቅዱስን ተቀበላችሁ፣ እርሱም የርስታችን መያዣ ነው። ርስት ተቀበልን በክርስቶስ በማመን እኛ የተወሰንን የእግዚአብሔር ልጆች የሆንን የተባልን ርስትን ተቀበልን። መንፈስ ቅዱስን ተቀበልን። ታተምን በመንፈስ ቅዱስ። እርሱም መንፈስ ቅዱስ የርስታችን መያዣ ርስታችን። አስተውሉ። ርስታችን እና የምን ርስትን የተቀበልነው? የርስታችን መያዣ የርስት መያዣ ነው እንጂ የተቀበልነው በቃ የሆነ ምንገባበትን ርስት ማረጋገጫ የሆነ ኮንፈርሜሽን ተቀበልን እንጂ የምን ርስትን የተቀበልነው እንደማትሉ ተስፋ አድርጋለሁ። እነግራችኋለሁ። ርስትን ተቀበልን። ለምን? የርስታችን መያዣ ምንድነው? መያዣ በቃ አንድ ቀላል ምሳሌ ላስረዳችሁ። አንድ ቀላል ምሳሌ
አንድ ቤት ከአንድ ኢንጂነር ጋር ወይ ደግሞ ከአንድ የቤት ባለሙያ ጋር ለማሰራት ተስማማል እና ያ ባለሙያ መጀመሪያ ቀብድ ይፈልጋል፣ መያዣ ይፈልጋል። ለምን? አንደኛ እኔ ያንን የምናሰራውን ቤት ትቶ ወደ ሌላ ስራ እንዳይሄድ ይዟለሁ። በመያዣ ማለት ከምከፍለው ሙሉ ክፍያ የተወሰነ ፐርሰንት ወይ ግማሹን ሰጠዋለሁ ያስኩት። እሱስ የዚህ ሰውዬ መያዣ ቀብድ ተቀብያለሁ። ስለዚህ ሌላ ስራ ደርቦ አይሰራም። መጥቶ ያንን ስራ ይጨርሳል። ስራውን ሲጨርስ የቀረውን ደግሞ ቀሪ ክፍያ ሙሉ ለሙሉ ከፍሏለሁ። ቀሪ ክፍያ ለመውሰድ ሰውየው የተባባልነውን ስራ በተባባልነው ሁኔታ ምን ማለት አለበት? ጨርሶ ማስረከብ መቻል አለበት። ሙሉ ክፍያ ልንሰጠው። ግን ደግሞ መጀመሪያ የሰጠነው የስራ ማስኬጃ፣ የስራ ማስፈጸሚያ፣ የስራው የሆነ ነገር አቅም ነው የሰጠነው። ሙሉ ክፍያማ ከሰጠነው ይዞም ሊጠፋ ነው። ከዛ በኋላ ላናየው ነው፣ አይኑ አናቅ። ነገር ግን ግማሽ ክፍያ እንሰጠዋለን፣ እንይዘዋለን። እርሱም ይያዛል፣ ይሰራል። ከሰራ በኋላ ደግሞ ቤቱን ግማሽ ላይ ከተወው ቀሪ ክፍያው እንደሚቀርበት ስለሚያ ቀሪ ክፍያውን ያ የቀረውን ጉዳይ ሊወስድ ስራውን በሚገባ ጨርሶ ማስረከብ አለበት። መያዣ ማለት በቃ አሁን እንዳልኳችሁ የአንድ ስራ ማስኬጃ ነው። ስለዚህ ሌላ ርስት የለም። ይሄ አእምሯችን በተፈጥሮ ርስት ሲባል የሆነ ስፍራ ምናምን ነው የሚያስበው። ምድር ላይ ያለው ርስት የሆነ መሬት የሆነ ስፍራማ ወንድማማች አጋደለች፣ የሆነ ሰው አጠፋፋች፣ ርስቴ ይባላል። አሁንም ፍርድ ቤት ብትሄዱ ብዙ ሰው የሚቆምበት ጉዳይ ርስቴ መሬቴ የሆነ ነገር። ምድር ራሱ እንደዚህ የሰው ልጅ በቃ እያፋጀችው ነው። እዛ ደግሞ በሰማይ ስፍራ ተዘጋጅቶልናል የሚለው እግዚአብሔር ቃል በሰማያዊ ስፍራ በመንፈሳዊ በረከት የባረከን የሚለው ከቁጥር 3 ጀምሮ ኤፌሶን ስትመለከቱ በማን በክርስቶስ ኢየሱስ በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ኢየሱስ ክርስቶስ አምላክና አባት እርሱ ይባረክ። ዋው! እና ይሄ ርስት የሚለው ጉዳይ አይምሯችን ሲያስብ ስፍራ ነው የሚያስበው። የሆነ የተብለጨለጨ የሆነ ወርቃማ ነገር የሆነ በቃ ስፍራ የሆነ ይሄ እኮ የኔ ነው ምናምን ብለን የምንኖርበት ምናምን አይደለም። እንደዚህ አይነት ስፍራ አይደለም። ያ ስፍራ በሰማይ ስፍራ ለኛ ቢኖርም ርስታችን ግን ሰማይን ሰማይ ያደረገው ዘላለም እንድንኖር የሚያደርገው ዘላለምን የደስታ የሚያደርገው የእግዚአብሔር በዚያ መኖር ነው። የመንፈስ ቅዱስ በዚያ መኖር ነው። ይሄ መያዣው ሌላ ርስቱ ሌላ አይሆንም። እንዳንዝን መያዣው ሌላ ርስቱ ሌላ አይደለም። መያዣው መንፈስ ቅዱስ ራሱ በሰማይ ርስታችን ነው። ርስታችን ሌላ አይደለም፣ እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር ነው። ምንገባበት ምንኖር ሰው ርስት እግዚአብሔር ነው። ሰማይ ያደረገው የእግዚአብሔር በዚያ ስፍራ መኖር ነው። ምድርን አስጨናቂ ውጣ ውረድ በቃ የድካም ያደረጋት ኃጢአት ነው። ሰማይ የተዘጋጀልን ርስት አለ። አዲሲቷ ሰማይ እኛ በክርስቶስ ያመንን ምንኖር በጎ ብርሃን የሆነበት አለ። ርስታችን ስፍራችን የሆነ ነገራችን ብለን እየከፈትን እየገባን የምንኖርበት የሆነ ስፍራ አይደለም ተከፋፍሎ። ርስታችን ራሱ መንፈስ ቅዱስ ነው። በውስጣችን ያለው መንፈስ ቅዱስ ርስታችን ነው። ስለዚህ ርስትን ተቀበልን የሚለው ርስትን ተቀበልን በክርስቶስ ያመንለት በመንፈስ
በመንፈስ ቅዱስ ታተምን። መንፈስ ቅዱስ ርስታችን ነው፣ መያዣ ነው። የርስታችን ገባ፣ በእኛ ውስጥ አለ፣ በእኛ ውስጥ ርስታችንን ተቀብለናል። እግዚአብሔር መኖሪያችን ነው። ምንኖረው በእግዚአብሔር ነው። ወደ እግዚአብሔር መንግሥት ስንገባ ምንኖረው በእግዚአብሔር ነው። መኖሪያችን እግዚአብሔር ብቻ ነው እና ስፍራ የሆነ የተብለጨለጨ ነገር አንጠብቅ። የከበረ አዲስ ሰማይ አዲስ ምድር ልክ ነው፣ ይጠብቀናል። ግን ደግሞ እንደዚህ ብለን ጊዜ የለንም። በቃ እዛ ምንገባው ለማምለክ ነው፣ ከበጉ ጋር ልንኖር ነው እንዴ ከእግዚአብሔር ጋር እግዚአብሔር ባይኖር ዘላለምን አዲስ ሰማይና አዲስ ምድር ሰጠን። እሱ በዛ ስፍራ ባይኖርስ ባይኖርስ? ይሄ ሆኖ ከባዱ የእግዚአብሔር መኖር በዛ ስፍራ መገኘት ነው። ሰማይን ሰማይ ያደረገው ዘላለምን ዘላለም ያደረገው ወገኖች እንዳንሳሳት፣ እግዚአብሔር ትልቅ አምላክ ነው። እግዚአብሔር በመሪባ አጠገብ ሄዳችሁ ዘዳግም ላይ ስትመለከቱ ሙሴ አንድ ዓመቱን ምታ ሲባል ሁለቴ በመምጣቱ ምክንያት አንተ በቃ ወደ ከነዓን አትገባም። ሙሴ የመራቸው 40 ዓመት እስራኤልን የመራ ሙሴ አትገባም ተባለ። አትገባም ፍጹም አትገባም አለ እግዚአብሔር። እና ሲባል እግዚአብሔር በቃ አዘነለት። እስቲ ወደ ሞዓብ ተራራ ውጣና በቃ ተመልከታል። እና ያ የ100 ዓመት ሽማግሌ ከነዓንን አይቷት አያውቅም። ለማየት ፈለገ፣ ጓጓ። ግን ደግሞ ጉልበቱ በቃ እንደገና አዲስ ነው። በ120 ዓመቱ የሞዓብን ተራራ ሽቅብ ወደ ላይ ወጣ እና ከነዓንን እንዳለ ተመለከተ። እውነት ነው ምድሪቱ መልካም ነች፣ አቤት ወተትና ማር የምታፈስ በስመ አብ እግዚአብሔር እውነትን አለ። አየ፣ ምድሪቱ ተመለከተ። እግዚአብሔር ምንም አልተሳሳተም። ወተትና ማር የምታፈስ ምድር ነች ከነዓን። ወረደ ከሞዓብ ተራራ ላይ እና እንደዚህ አለ፣ ይሽሩር ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። እሺ እስራኤል ሆይ መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸዋል። መኖሪያ እስራኤል ሆይ ከነዓን አይደለም፣ ይህ ስፍራ አይደለም፣ የሆነ ነገር አይደለም። ስፍራው እውነት ነው። ወተትና ማር ታፈሳለች ምድሪቱ። እውነት ነው። ምንም በቃ ውሸት የለውም። እግዚአብሔር ወደዛ ምድር ያገባችኋል። ልክ ነው እግዚአብሔር የተናገረው። ምድሪቱን ሰጥቷችሁ ግን እግዚአብሔር ከተለያችሁ ነው ሞቱ። ወደ ምድሪቱ ትገባላችሁ። ነገር ግን መኖሪያ የዘላለም አምላክ ነው። ትልቅ ነው እግዚአብሔር። መኖሪያችን የዘላለም አምላክ ነው። መኖሪያችን ስፍራ አይደለም። ስፍራ ስላለ አይደለም የምንኖረው። ምድርም ላይ ስፍራ ስላለን አይደለም የኖርነው። እግዚአብሔር ስላለን የኖርነው። እንዴ መንፈስ ቅዱስ በእኛ ውስጥ አለ። ርስታችን መያዣው አለ በሙላት ከእርሱ ጋር ምንኖርበት አዲስ ሰማይ አዲስ ምድር ተዘጋጅቷል። በሙላት እንገናኘዋለን፣ እናየዋለን፣ እንኖራለን። መኖሪያችን የዘላለም አምላክ ነው፣ እግዚአብሔር ነው፣ መንፈስ ቅዱስ ነው፣ የከበረ ጌታ ነው እንጂ ስፍራ አይደለም። መኖሪያችን እግዚአብሔር ነው። ርስታችን መንፈስ ቅዱስ ነው። ርስት ተቀብለናል። እርሱ መንፈስ ቅዱስ ነው። መያዣ ሆኖ በልባችን በውስጣችን አለ። እኛ የእግዚአብሔር ቤተ መቅደስ ነን። ይሄ እግዚአብሔር ትልቅ አምላክ ነው። እረፉ። ርስት ተቀብለናል በክርስቶስ። ርስት ተዘጋጅቶልናል። እንዴ ሰው ለምድር ርስት እንትን ይለና እንዴ ምንድነው ኑዛዜ ምናምን በብር ምናምን ነገር ተጽፎ ራሱ ለሆነ ተራ ለሚያልፍ ቁስ ለሆነ ነገር ሰው ይደሰት የለ እንዴ? ሰማይ ከእግዚአብሔር ጋር በቁጥር አይደለም። ምድር ላይ የሰው ዕድሜ 120 ነው። እሱም ቢበዛ ነው። እሱም ቢበዛ በዚህ ዘመን ተዋጣስብ የለም 120
ነገር ግን ቁጥር ማይተካው ዘላለም ከእግዚአብሔር ጋር ዋው ርስታችን ሆኖ መኖሪያችን ሆኖ ከእግዚአብሔር ጋር መኖር ርስታችን እግዚአብሔር ነው። ነግራችኋለሁ። በእግዚአብሔር ተደሰቱ፣ በእግዚአብሔር እንረፍ። እረፉ፣ በክርስቶስ እረፉ። ርስት ተቀብለናል። ርስት አላችሁ። ተራ አይደላችሁ። የወደቃችሁ አይደላችሁ። ስሙት መንፈስ ቅዱስን፣ አውሩት መንፈስ ቅዱስን፣ ተጠጉት መንፈስ ቅዱስን። አብራችሁ ሁሉ ከመንፈስ ቅዱስ ጋር አውሩ። ኢየሱስ ጌታ ነው እና ርስት አለን። ርስት ይጠብቀናል። ኢየሱስ ለዘላለም ጌታ ነው። እኛ ባለ ርስት ነን። እግዚአብሔር ርስታችን ነው። መኖሪያችን የዘላለም አምላክ ነው። እደግመዋለሁ። ይሽሩን ሆይ በሰማያት ላይ በረድኤት በደመናት ላይ በታላቅነት እንደሚሄድ እንዳንተ ያለ እንደ እግዚአብሔር ያለ ዋው የለም 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 የለም። አንተ ትክክል ነህ። የለም መኖሪያችን ነህ። እናመሰግንሃለን፣ እናከብርሃለን። አይቀልብንም። ክብር ነው የሚጠብቀን። አንተ ነህ የኛ ርስት፣ የኛ መኖሪያ። አባ ስፍራ ስላለ አይደለም የምንደሰተው፣ አንተ ስላለ ነው። ጌታ ሆይ ምድር ላይ ራሱ ይህን የኖር ነው ገንዘብ ስላለን፣ እውቀት ስላለን፣ ዝና ስላለን አይደለም። እግዚአብሔር አንተ በዙፋን ላይ ስላለ ነው። ክብር ይሁንልህ። በክርስቶስ ለሰጠህን ላደረግክልን ነገር ሁሉ ክብር ይሁንልህ። ስለሆነው ስለ እግዚአብሔር ስለፈሰሰው ስለ እግዚአብሔር ጸጋ ስለ ቸርነቱ እግዚአብሔርን አመስግኑ፣ ተደሰቱ፣ ጓጉ ከእግዚአብሔር ጋር ለመኖር። እግዚአብሔር ትልቅ ነው። እግዚአብሔር ይባርካችሁ። ዋው ርስታችን እግዚአብሔር ነው። ጓጉ ለዚህ ርስት። ኢየሱስ ይመጣል። ወዳችኋለሁ። ሳምንቱ በእግዚአብሔር የተዋጀ ይሁን። በኢየሱስ ስም ባረኳችሁ። ተባረኩ። እግዚአብሔር በዚህ ቃል ሕይወታችንን ይሰራት ይያዛል። እግዚአብሔር ለፍቃዱ ኖረን እንድናልፍ ይርዳን።